السلام عليكم. بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وآله وسلم. ودنا يتكبراتشو صومنيا وندموچنا እህቶቼ ያው የዛሬው መልእክቴ ጀነት ለመግባት በአምስት ወቅት ሰላት ላይ መጽናት በሚለው ዙሪያ ይሆናል። በአንድ ሐዲስ ረሱል አለይሂ ሰላቱ ወሰላም የተናገሩት ነው። ሰሃቢዩ እንዳስተላለፈው ረዲየላሁ ዐንሁ كنا جلوسا عند النبي صلى الله عليه وسلم كالله ملكتنيا زند في ليلة بأند لليت أبرن تسبسبن تكمتن سال ليلة نا ليلة البدر وهم يسرارتنيا نا يسرمستنيا كنشركان تملكتو إله إذ نظر إلى القمر ليلة البدر وده شركا وده ليس ملكتو بأسرارتنيا ويبسرمستنيا ولليت لاي ملو هنا بوق بلا بمتطيب بتكزي مالتنا فقال كزام منالو إنكم سترون ربكم كما ترون هذا القمر ይሄን ጨረቃ ዛሬ ሁላችሁም በግላጭ እንደምታዩት ነገ የውሙል ቂያማ በክብር ቦታችሁ በአርዱል ማህሸርም በጀነት ሆናችሁ ጌታችሁም ታዩታላችሁ። አላህ ከነሱ ያደርገን። አላህን ማየት ከኒዕማ ሁሉ በላጭ ነውና። ከዛም ቀጠሉና ላ ቱዳሙነ ፊ ሩእየቲህ አላህን በማየት መገፋፋት መጨናነቅ የሚባል ነገርም የለም ማለት አጭሩ በረጅሙ አይቀናም፣ ቀጭኑ ወፍራሙን ከለልከኝ እስኪ ዞር በልልኝ ጌታዬ የለው አይልም። ሁሉም ባለበት በጀነት በክብር ስፍራ ላይ ሆኖ ወይም በአርዱል ማህሸር ላይ አላህን ያያዋል። ልክ ጨረቃን ዛሬ ስታዩ እንደማትገፋፉት ሁላ። ታዲያ ይሄን ብስራት ከነገሯቸው በኋላ ፈኢን استطعتم አሉ እንግዲያውስ ከቻላችሁ አላ تغلبوا على صلاة قبل طلوع الشمس وقبل غروبها ፀሐይ ከመውጣቷና ከመግባቷ በፊት ባሉ ሶላቶች እንዳትሸነፉ አሉ። አምስት ወቅት ሰላት ማለት ነው። በተለይ በዋነኝነት ፀሐይ ከመውጣቷ በፊት ፈጅር ከመግባቷ በፊት ባለው ዓስር من صلى البردين دخل الجنة እንደሚለው ሐዲሱ ሁለቱን ብርዳማ ወቅቶች ፈጅርና ዓስርን የሰገደ ጀነት ገባ እንደሚለው በዋነኝነት አምስት ወቅት ሰላት ሆኖ በተለይ እነዚህ ላይ እንዳትሳነፉ ፈጅርና ዓስር ላይ ففعلوا ይህንን ተግብሩ። እንግዲህ ከዚህ ሐዲስ ምን እንማራለን ማለት ነው? በአምስት ወቅት ሰላት ላይ ቋሚ ተሰላፊ የሚጸና የሆነ ሰው ነገ የውሙል ቂያማ አላህን ያየዋል ማለት ነው። ወዕቡድ ረበከ ሐታ ያእቲየከ ልየቂን እርግጥ የሆነው የማይቀረው ሞት እስኪመጣ ድረስ ጌታህን ተገዛ ነው። በሰላት ላይ መጽናት ጀነት ለመግባት አይነተኛ ምክንያት ነው። አላህ ይወፍቀን፣ እስከ ዕለተ ሞታችን በሰላት የምንጸና ያድርገን። ወሰላሙ ዐለይኩም ወረሕመቱላህ